ፋይናሊ ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መድረሳቸውን አሳውቀዋል። ትናንትና ማታ እዚህ ጋር የምታዩትን ኦፊሻል ፖስታቸው ላይ እንግዲህ እንደምታዩት በአሜሪካም ሆነ በኢራን ቶፕ አመራሮች አፕሩቭ የተደረገ ስምምነት ላይ መደረሱን አሳውቀዋል። ይህንን ተከትሎ ደግሞ ትናንት ማታ ሊያደርጉት አስበው የነበረውንም ጥቃት ማቆማቸውን መሰረዛቸውንም አሳውቀዋል። እዚህ ጋር ይህን ስምምነት እንግዲህ ቶፕ የኢራን ሊደርሺፖች አፕሩቭ አድርገውታል ብለዋል። ኤንድ ደግሞ ሌሎች ምንድነው አፕሩቭድ ባይ ኦል ፓርቲስ እዚህ ጦርነት ላይ በአንድም ሆነ በሌላ መልኩ ኢንቮልቭድ ሆነው የነበሩ ሌሎች ፓርቲዎች አፕሩቭ አድርገውታል ብለዋል። እነዛ እዚህ ጋር ሜንሽን አድርገዋቸዋል። እዚህ ጋር ዩናይትድ ስቴትስ፣ እስራኤል፣ ሳውዲ አረቢያ፣ ቀጠር፣ ተርኪ፣ ፓኪስታን፣ ባህሬን፣ ኩዌት፣ ጆርዳን፣ ኢጂፕት እና ሌሎችም ሁሉም ተስማምተውበታል ብለዋል። እንግዲህ በዚህ ስምምነት እሳቸው ይህንን ይበሉ እንጂ በኢራን በኩል እስካሁን ድረስ ኮንፈርሜሽን ሆነ ዲናያል የለም፣ ማመንም መካድም የለም እስካሁን ድረስ። ምናልባትም ደግሞ ዶናልድ ትራምፕ እዚህ ጋር ቶፕ የኢራን አመራሮች ያሏቸው ሜቢ ፕሬዚዳንቱን ፎሬን ሚኒስትሩ ምናምን ይሆናል እንጂ ዋናው አያቶላው ጋር ይህ ጉዳይ ደርሶ አፕሩቭ ስለመደረጉ የታወቀ ነገር አለመኖሩን ተከትሎ ምናልባትም የአያቶላ ሙጅተባ ኾሜኒ አፕሩቫል ገና እየተጠበቀ ሊሆን ይችላል በኢራን በኩል እስካሁን ድረስ ኮንፈርም ኦር ዲናይ ያለመደረጉ። ለማንኛውም ግን በእስራኤል በኩል ግን ደግሞ እስራኤል እዚህ ጉዳይ ላይ ኢንቮልቭድ እንዳልነበረችና ነገር ግን የዶናልድ ትራምፕን ጥረት እንደምትደግፍ አሳውቃለች። እዚህ ጋር እስራኤል የተባለውም ሳክስ ነው ማለት ነው። አቶ ቢኒያም ከዶናልድ ትራምፕ ጋር ሰሞኑን የገቡበት መቃቃር እንደቀጠለ ሆኖ እንግዲህ በዚህ ድርድር ትላንትና ስምምነት ተደረሰበት የተባለው ድርድርም ላይ ምንም የተነገራቸው ነገር አለመኖሩንና ደውለው የዶናልድ ትራምፕ የቅርብ ሰዎች ጓደኞች ጋር እየደወሉ ለማጣራት ሲሞክሩ እንደነበረ አክሲዮስ ዘገባ ይዞ ወጥቷል። ስለዚህ እስራኤልም የተነገራት ነገር የለም። ለማንኛውም ይህ አግሪመንት እንግዲህ ሜሞራንደም ኦፍ አንደርስታንዲንግ እንጂ የሆነ ኮምፕሬሄንሲቭ የሆነ አግሪመንት አይደለም። እዚህ ሜሞራንደም ኦፍ አንደርስታንዲንግ ላይ ጦርነቱ ለ60 ቀን የተኩስ አቁም ስምምነቱ ለ60 ቀን ይራዘማል ይላል። አሁን የሚስማሙበት ያ ብቻ ሳይሆን እንግዲህ በዚህ 60 ቀን ኢራን ነዳጇን ያለምንም ሳንክሽንና ያለምንም እንቅፋት እንድትሸጥና ገንዘብ እንድታገኝ ይደረጋል። ይህ ስምምነት ልክ ኢሚዲየትሊ እንደተፈረመ ለሁርሙዝ ሰርጥ ይከፈታል። ኢራንም ትከፍታለች፣ አሜሪካም ብሎኬዷን ታነሳለች። ሁርሙዝ ሰርጥ ያለማንም እንደ ልብ መርከቦች እንዲንቀሳቀሱ መደረግ አለበት ነው አግሪመንቱ ይህንን የሚለው። ለማንኛውም ይህን አግሪመንት እንግዲህ በዚህ ዊኬንድ ዛሬ ጁምዓ ነው፣ ቅዳሜና እሁድ በዚህ ዊኬንድ ይፈራረማሉ ነው የተባለው። ይህንን ተከትሎ እንግዲህ ይህንን በአሜሪካ በኩል የሚፈርሙት የዶናልድ ትራምፕ ምክትል ፕሬዚዳንት የሆኑት ጄዲ ቫንስ ናቸው። ስለዚህ እሳቸው ሊፈርሙ ሲሄዱ እንግዲህ የሚጠቀሙባቸውን ኢኩዊፕመንቶችና መኪናዎችን የጫነ የአሜሪካ 4 የሚሆኑ የአሜሪካ የሚሊተሪ ካርጎ ፕሌኖች ከአሜሪካ ተነስተው እንግዲህ ወደ ዩሮፕ ሄደዋል። እዚህ ጋር እንደምታዩት እንግዲህ ታይም ኤንድ ፕሌስ ኦፍ ሳይኒንግ ቱ ቢ አናውንስ ሾርትሊ ብለው ነበረ ትራምፕ ትላንትና። የሚፈረምበት ቀንና እንዲሁም ቦታ ሾርትሊ ይነገራቸዋል፣ በቅርቡ ይነገራቸዋል ብሎ ነበር። አሁን እየወጡ እንዳሉ ሪፖርቶች እንግዲህ ጄኔቫ ውስጥ ነው ይፈረማል እየተባለ ያለው። ስለዚህ ወደ ጄኔቫ 4 የአሜሪካ የጦር ካርጎ ፕሌኖች እንግዲህ የዶናልድ ትራምፕ የሚፈርሙትን ግሩፖች ላይ የጄዲ ቫንስን ምክትል ፕሬዚዳንቱን ጨምሮ እነሱ የሚጠቀሙበትን መንቀሳቀሻዎች እንዲሁም ኢኩዊፕመንቶች የጫኑ የጦር ካርጎ ፕሌኖች ሄደዋል ኦልሬዲ ወደ ጄኔቫ። እንዳልኳቸው እንግዲህ በኢራን በኩል እስካሁን ድረስ ምንም ነገር የተባለ ነገር የለም። ለማንኛውም ግን ይህ አቺቭመንት ራሱ የተደረሰው ትናንትና ቀጠር ወደ ኢራን ሄዳ ከኢራን ፎሬን ሚኒስቴር ጋር የቀጠር ተደራዳሪዎች ማውራታቸውን ተከትሎ ነው እንግዲህ ይህ ስምምነት የተደረሰው። ለማንኛውም ፋይናላይዝ ያደረጉት ቀጠሮች ቢሆንም ግን በቀጠርና በፓኪስታን መካከል ግን አግሪመንት አለ። ይህ ስምምነት በኢስላማባድ አግሪመንት እንደሚባል ስምምነት አለ ማለት ነው።